በመካከለኛው ምስራቅ የፖለቲካና ወታደራዊ አየር ንብረት ውስጥ የጦርነት ዳመና ዳግም አጥልቷል። የቴህራን ሚሳኤሎችና የቴል አቪቭ የጦር ጀቶች የቀጠናውን ሰላም በክራር ክር ላይ አንጠልጥለውታል። ቴህራን ሊባኖስን አንተውም በሚል የቁርጠኝነት ቃል የታጀቡ ሻሂድ 136 አጥፍቶ ጠፊ ድሮኖችንና ባለስቲክ ሚሳኤሎችን ወደ እስራኤል ግዛት ማስወንጨፏን ተከትሎ ቀጠናዊ ውጥረት ከረዥም ጊዜ የማስጠንቀቂያ ገደብ አልፎ ወደ ቀጥተኛና አውዳሚ የኃይል ፍጥጫ ተሸጋግሯል። እስራኤል በሊባኖስ ምድር በተለይም በቤሩት የሂዝቦላ ይዞታዎች ላይ የምታዘንበውን የእሳት ዝናብ ተከትሎ የገነፈለው የኢራን ቁጣ የእብድ ውሾች ስርዓት ሊማሩ ይገባል ከሚል የቃላት ጦርነት ወደ ተግባራዊ የጦር ሰፈር ጥቃት ተቀይሯል። በሌላ በኩል ጥቃቱን በተሳካ ሁኔታ ማክሸፉን የሚገልጸው የእስራኤል መንግስት ቴህራን ዛሬ ማታ መቃጠል አለባት በሚል ለአስጨራሽና የጦርነት ነጋሪት በሚጎስም ዛቻ ነገሮችን ወደ ለየለት አዘቅት እየገፋቸው ይገኛል። ይህ የሁለቱ ሀገራት የእሳት ለእሳት ፍጥጫ የቀጠናውን የአየር ትራንስፖርት ምስቅልቅል ውስጥ ከመክተቱን ባሻገር ዓለም አቀፉን ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚሳኤሎቻችሁን ተኩሳችኋል፣ ያ በቂ ነው በማለት ጦርነቱ በድርድር ጠረጴዛ ላይ እንዲቋጭ የሚያደርጉት ጥድፊያ የተሞላበት ዲፕሎማሲያዊ ጥረት እንዲሁም የሁለቱ ሀገራት መሪዎች የማይበገርነት እልህ መካከለኛው ምስራቅን አዲስና እጅግ አደገኛ ወደሆነ የጦርነት ምዕራፍ እያስገባት ይገኛል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በኢራንና በእስራኤል መካከል ያለው ግጭት በከፍተኛ ሁኔታ ተባብሷል። ይህ የሆነው ቴህራን ባለስቲክ ሚሳኤሎችንና ሻሂድ 136 የተባሉትን አጥፍቶ ጠፊ ካሚካዜ ድሮኖችን ወደ እስራኤል አቅጣጫ ካስወነጨፈች በኋላ ነው። ይህ ጥቃት እያደገ ለመጣው የቀጠናው ውጥረት መሃል ለሊባኖስ ያለውን የአጋርነት መልእክት ያነገበ ነበር። ድሮኖቹ ሊባኖስን አንተውም በሚል መፈክር የተወነጨፉ ሲሆን ይህ ደግሞ እስራኤል በደቡባዊ ሊባኖስና በቤሩት ደቡባዊ ዳርቻዎች የምታደርገውን ወታደራዊ ዘመቻ መቀጠሏን ተከትሎ ቴህራን ለሂዝቦላ ያለውን የጸና ድጋፍ የሚያሳይ ተግባር ነው። ይህ ጥቃት የተፈጸመው ኢራን እስራኤልን በሊባኖስ በፈጸመችው ተከታታይ ጥቃት ቀይ መስመሮችን በሙሉ አልፋለች ስትል ከከሰሰች በኋላ ነው። የኢራን ወታደራዊ ባለስልጣናት እስራኤል ይህንን ዘመቻዋን የምትቀጥል ከሆነ ይበልጥ አውዳሚ የሆኑ ተከታታይ ምቶች እንደሚጠብቋት ማስጠንቀቂያ ሰጥተዋል። ቴህራን አክላም ከአሜሪካ ጋር ለተኩስ አቁም ስምምነት የተስማማችው ጦርነቱ በሁሉም ግንባሮች የሚቆም ከሆነ ብቻ መሆኑን አስታውቃለች። በሌላ በኩል የእስራኤል ጦር የአየር መከላከያ ስርዓቱን ከኢራን የተተኮሱትን ሚሳኤሎች በሙሉ በተሳካ ሁኔታ ማክሸፉን የገለጸ ሲሆን ነገር ግን ጦሩ ለቀጣይ ጥቃቶች በከፍተኛ የንቃት ደረጃ ላይ እንደሚገኝ አስታውቋል። በቴሌቪዥን በተላለፈ መግለጫ የአይዴፍ ቃል አቀባይ ኤፊ ዴፍሪን የኢራንን ጥቃት በማውገዝ ድርጊቱ ከባድ ስህተት ሲሉ ገልጸውታል። አክለውም ኢራን እስራኤል በሂዝቦላ ላይ ለምታደርገው ዘመቻ ምላሽ ለመስጠት በማሰብ የእስራኤልን ግዛት በቀጥታ በማጥቃት አዲስ ቀመር ለመፍጠር እየሞከረች መሆኑን ተናግረዋል። ቃል አቀባዩ እንዳስረዱት ከጥቂት ጊዜ በፊት የኢራን አሸባሪው ስርዓት ወደ እስራኤል ግዛት ሚሳኤሎችን ያስወነጨፈ ሲሆን የእስራኤል መከላከያ ሰራዊት ለዚህም ዝግጅት ማድረጉንና በመከላከያም ሆነ በማጥቃት ጠንካራ መሆኑን አስረድተዋል። የአየር መከላከያ ስርዓቶች በመላው ሀገሪቱ የተዘረጉ መሆናቸውን የጠቀሱት ቃል አቀባዩ የጦር ኃይሎች ጠቅላይ ኤታማዦር ሹም ከጠቅላይ ስታፍ ፎረም ጋር በመሆን የሁኔታዎችን ግምገማ እያደረጉና ቀጣይ እርምጃዎችን እያጸደቁ መሆናቸውን ገልጸዋል። የኢራን አሸባሪው ስርዓት በድጋሚ ሽብርን በመምረጥ ከባድ ስህተት መፈጸሙን የገለጹት ቃል አቀባዩ እስራኤል ይህንን አዲስ ቀመር እንደማትቀበልና ሂዝቦላ በሰሜናዊ እስራኤል ማህበረሰቦች ላይ ያደረሰውን ተከታታይ ጥቃት ተከትሎ በዳሄር አካባቢ እርምጃ መውሰዷን አብራርተዋል። እስራኤል መከላከያ ሰራዊት በመላው ሊባኖስ ዘመቻውን እንደሚቀጥልና በሂዝቦላ አሸባሪ ድርጅት ላይ የሚደርሰውን ጉዳት እንደሚያሰፋም ተገልጿል። የእስራኤል መንግስት በዜጎቹ ላይ የሚሰነዘር ተከታታይ ጥቃትን እንደማይፈቅድና ከደህንነት ሁኔታው ግምገማ አንጻር የሆም ፍሮንት እዝ መምሪያዎች ላይ ለውጥ መደረጉን እንዲሁም ለተጨማሪ ጥቃቶች ዝግጁ መሆናቸውን የመከላከያ ስርዓታቸው እጅግ የላቀ ቢሆንም ሙሉ በሙሉ 100% ሊያግድ የሚችል እንዳልሆነ በማሳሰብ ህዝቡ በኃላፊነት ስሜትና በተረጋጋ መንፈስ መመሪያዎችን እንዲከተል አሳስበዋል። በአንጻሩ አርቲ ኒውስ እንደዘገበው በኢራንና በእስራኤል መካከል ያለው የቅርብ ጊዜ ፍጥጫ ከማስጠንቀቂያ አልፎ ወደ ቀጥተኛ ወታደራዊ ጥቃቶች ተሸጋግሯል። የኢራን እስላማዊ አብዮታዊ ዘብ ባለስቲክ ሚሳኤሎችን በሰሜን እስራኤል በሚገኘው ቁልፍ የጦር አየር ኃይል ጣቢያ ራማት ዴቪድ ላይ ማስወንጨፉን አስታውቋል። ይህ ጣቢያ ከሃይፋ ከተማ 20 ኪሎ ሜትር ርቀት ላይ የሚገኝና የእስራኤል ዋነኛ ወታደራዊ የአቪዬሽን ማዕከል ተደርጎ የሚቆጠር ነው። ቴህራን ይህንን ጥቃት የወሰደችው እስራኤል በደቡባዊ ሊባኖስና በቤሩት ደቡባዊ
ደቡባዊ ዳርቻዎች ለፈጸመችው ጥቃት አጸፋ መሆኑን በመግለጽ ነው። የኢራኑ ታስኒም የዜና ወኪል ይህንን ዘገባ ያሰራጨ ሲሆን በክልሉ ውጥረቱ እጅግ በከፋ ሁኔታ በጨመረበት በዚህ ወቅት የተፈጸመ መሆኑን አስምሮበታል። ይህ የማጥቃት እርምጃ ከአምስተኛው ዙር የኢራን የሚሳኤል ማስወንጨፍ ዘመቻ ጋር የተያያዘ መሆኑን ተነግሯል። በሰሜናዊ እስራኤል የአየር ጥቃት ማስጠንቀቂያ ሳይረን ድምጾች መሰማታቸውንና የጸጥታ ኃይሎች ለሚሳኤል ስጋቱ ምላሽ እየሰጡ መሆናቸውን፣ በሃይፋ አካባቢም ፍንዳታዎች መሰማታቸውን ሪፖርት ተደርጓል። ምንም እንኳን የጉዳቱ መጠን እስካሁን ግልጽ ባይሆንም የእስራኤል ባለስልጣናት በራማት ዴቪድ አየር ጣቢያ ላይ ስለደረሰው ጥቃት ወዲያውኑ አስተያየት ባይሰጡም የቀጠናው ሚዲያዎች ሄዝቦላህም በዚህ የጥቃት ዘመቻ ላይ ተሳትፎ ሊኖረው እንደሚችል ጠቁመዋል። የአየር ጥቃት ማስጠንቀቂያ ሳይረኖች አሁንም በድጋሚ በሰሜን እስራኤል ማስተጋባታቸውን የቀጠሉ ሲሆን አዳዲስ ሪፖርቶች ከኢራን ተጨማሪ ሚሳኤሎች መተኮሳቸውን ያመለክታሉ። እንደ እስራኤል የሆም ፍሮንት እዝ መረጃ ከሆነ ሚሳኤሎች ወደ እስራኤል ግዛት እያመሩ መሆናቸው በመረጋገጡ በሃይፋን ጨምሮ በሰሜን እስራኤል የጥቃት ማስጠንቀቂያዎች ተሰጥተዋል። አልጀዚራና አርኤን ኢንቴል የተባሉ መረጃ ምንጮች 4 ሚሳኤሎች ወደ ሃይፋ መተኮሳቸውን የዘገቡ ሲሆን የእስራኤል የአየር መከላከያ ስርዓት ምላሽ እየሰጠ ባለበት ሁኔታ ነዋሪዎች ወደ ተጠበቁ ስፍራዎች እንዲያመሩ መመሪያ ተሰጥቷቸዋል። በተመሳሳይ ጊዜ በቀጠናው የአየር ትራንስፖርት ላይ ከፍተኛ መስተጓጎል መፈጠሩ ታይቷል። የበረራ ክትትል መረጃዎች እንደሚያሳዩት ከቴሄራን ወደ ጅዳ ይበር የነበረ የኢራን አየር መንገድ ኤርባስ 300 አውሮፕላን ወደ ሳውዲ አረቢያ ጉዞውን ከመቀጠል ይልቅ ወደ ኢራን አየር ማረፊያ እንዲመለስ ተደርጓል። በተመሳሳይ ከቴሄራን ወደ ኢስታንቡል ይጓዝ የነበረ ሌላ በረራም በአየር ላይ ያለ ጉዞውን አቋርጦ መመለሱ ተዘግቧል። የእነዚህ ድንገተኛ የበረራ አቅጣጫ ለውጦች ምክንያት በትክክል ባይታወቅም የክስተት የአየር መንገዶችና የአቪዬሽን ባለስልጣናት በመካከለኛው ምስራቅ በፍጥነት እየተለዋወጠ ያለውን የደህንነት ሁኔታ በቅርበት እየተከታተሉ መሆናቸውን የሚያሳይ ነው። እነዚህ ክስተቶች የኳታር መንግስት በአንዳንድ የአየር ክልሎቿ ላይ በረራን የሚገድብ የኖታም ማስጠንቀቂያ ማውጣቱንና እስከ ሰኔ 14 ድረስ ተለዋጭ የበረራ መስመሮችን ማዘጋጀቷን ተከትሎ የተከሰቱ ናቸው። በተመሳሳይ የእስራኤል ብሮድካስተር ኤን12 እንደዘገበው የኔዘርላንድስ አየር መንገድ KLM ወደ እስራኤል የሚያደርገውን በረራ እስከ ሐምሌ 27 ድረስ ማራዘሙን አስታውቋል። እነዚህ የበረራ አቅጣጫ መቀየር፣ የአየር ክልል እገዳዎችና የበረራ ስረዛዎች እየጨመረ የመጣውን የቀጠናውን ውጥረት በሲቪል አቪዬሽን ላይ ቀጥተኛ ተጽዕኖ እያሳደረ መሆኑን ቁልጭ አድርገው የሚያሳዩ ምልክቶች ናቸው። የተኩስ አቁሙ በወረቀት ላይ ብቻ ያለ ሊሆን እንደሚችልና ቴሄራን ግን ጦርነቱ ገና ያላበቃ መሆኑን በግልጽ እያሳወቀች ትገኛለች። ከኢራን ከፍተኛ አመራሮች የሚወጡ ተከታታይ ማስጠንቀቂያዎች እስራኤል በቤሩት ደቡባዊ ዳርቻዎች የፈጸመችውን የቅርብ ጊዜ ጥቃት ተከትሎ በመካከለኛው ምስራቅ ሌላ ዙር ግጭት ሊፈጠር እንደሚችል አዳዲስ ስጋቶች ፈጥረዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ዩናይትድ ስቴትስና የቀጠናው አጋሮቿ አሁን ህጋዊ ኢላማዎች መሆናቸውን በማወጅ ዋሽንግተን ለእስራኤል ጥቃት አረንጓዴ መብራት አብርታለች ሲሉ ከሰዋል። በኢራን ሚዲያዎች በተሰራጩ መግለጫዎች መሰረት ጋሊባፍ የኢራን ተቃዋሚዎች የኃይል ቋንቋ ብቻ እንደሚረዱ በመግለጽ የኢራን የጦር ኃይሎች እጅ እንደወትሮም ሁሉ አሁንም በምላጭ ላይ መሆኑን አስጠንቅቀዋል። እነዚህ አስተያየቶች በቤሩት ዳሄር ወረዳ ላይ ያነጣጠረውን የእስራኤል ጥቃት ተከትሎ በቴሄራን ውስጥ እያደገ የመጣውን ቁጣ ተከትሎ የተሰነዘሩ ናቸው። የኢራን ባለስልጣናት እስራኤልንና ዩናይትድ ስቴትስን የተኩስ አቁም ማዕቀፉን በመጣስና ዲፕሎማሲያዊ ጥረቶችን በማዳከም ከሰዋል። ጋሊባፍ እስካሁን ከተሰጡ ጠንካራ ማስጠንቀቂያዎች በአንዱ አሜሪካና እስራኤል ለተኩስ አቁም ቁርጠኛ ለመሆናቸውንና በውይይት እንደማያምኑ ተናግረዋል። በተመሳሳይ ጊዜ ከኢራን የጸጥታ ተቋማት ውስጥ ጫና እየጨመረ መጥቷል። የኢራን እስላማዊ ቤታዊ ዘብ ትስስር ያለው ሳብሪን የዜና ወኪል በጉዳዩ ላይ ቅርበት ያላቸው ምንጮችን ጠቅሶ ኢራን እስራኤል በቤሩት ላይ ላደረሰችው የቅርብ ጊዜ ጥቃት ምላሽ እንደምትሰጥ አስታውቋል። ሪፖርቱ ይህ ምላሽ መቼ እንደሚወጣ ወይንም ምን መልክ ሊኖረው እንደሚችል ዝርዝር መረጃን ባይሰጥም ቀደም ሲል የኢራን መንግስት ሚዲያዎች የአይአርጂሲ ካታም አላምቢያ ዋና መምሪያ ቤሩት ላይ የተሰነዘረውን ጥቃት ተከትሎ ኦፕሬሽን እውነተኛ ቃል ኪዳን 5 በተጠንቀቅ ላይ እንዲቆይ ማድረጉን ዘግበዋል። እነዚህ ሪፖርቶች በገለልተኛ አካል ያልተረጋገጡ ቢሆንም የጥቃቶቹ ስያሜ ከዚህ ቀደም ከነበሩት የኢራን ወታደራዊ ዘመቻዎች ጋር መያያዙ በመላው ቀጠናው ትኩረትን ስቧል። የቅርብ ጊዜው የጦርነት ቃላት ፉክክር የመጣው በቴሄራንና በዋሽንግተን መካከል ካለው ሰፋ ያለ ግጭት ጀርባ ነው። የኢራን ባለስልጣናት የቅርብ ጊዜዎቹን የአሜሪካ እርምጃዎች በኢራን ወደቦች ላይ የተጣለውን የባህር ላይ እገዳን ጨምሮ ግጭቱን ወደ ይበልጥ አደገኛ ምዕራፍ እንደገፋው በተደጋጋሚ ተከራክረዋል። ቴሄራን የታገዱ የኢራን ሀብቶችን በመጠቀም እንደገና የተገነባ ማንኛውም መሰረተ ልማት ግጭቱን እንደገና ካገረሸ ዳግም ኢላማ ሊሆን እንደሚችል ማስጠንቀቂያ ሰጥታለች። ይህ በእንዲህ እንዳለ የክልላዊ ስጋት ምልክቶች ከጊዜ ወደ ጊዜ ይበልጥ ግልጽ እየሆኑ መጥተዋል። ኳታር ለአብራሪዎቿ ማስታወቂያ በማውጣት በአንዳንድ የአየር ክልሎቿ ላይ በረራዎች እስከ ሰኔ 14 ድረስ የገደበች ሲሆን ከዶሃና በሳውዲ አረቢያ ከሚገኙ የአየር ማረፊያዎች ለሚነሱ አውሮፕላኖች ተለዋጭ መንገዶችን ዘርግታለች። ምንም እንኳን ከግጭቱ ጋር ቀጥተኛ ግንኙነት እንዳለው በይፋ ባይገለጽም ይህ እርምጃ የተወሰደው በባህረ ሰላጤው አካባቢ ውጥረት እየጨመረ በሄደበት ወቅት ነው። አዲስ ማስጠንቀቂያ ከቴሄራን በቀጥታ እየወጣ ሲሆን ይህ የመጣው እስራኤል በቤሩት ላይ የፈጸመችውን የቅርብ ጊዜ ጥቃትን ተከትሎ ነው። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም ረዛኢ እንዳሉት ኢራን በቤሩት ደቡባዊ ዳርቻዎች ለደረሰው ጥቃት ቆራጥና
አሳማሚ የሆነ አጸፋዊ ምላሽ ትሰጣለች ብለዋል። በጠንካራ ቃላት በተሞላ መግለጫቸው ከፍተኛ የኢራን ሕግ አውጪዎች አክለውም ጠላት ስርዓት ሊይዝና ወደ ቦታው ሊመለስ ይገባል፣ እነዚህ የእብድ ውሾች ስርዓት ሊማሩ ይገባል በማለት በተከሰተው የቅርብ ጊዜ ግጭት ወዲህ ከቴህራን ከተሰጡት እጅግ ጠንካራ ህዝባዊ ማስጠንቀቂያዎች አንዱን አስተጋብተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩላቸው ኦፕሬሽኑ ያነጣጠረው በሂዝቦላ የእዝ ማዕከላት ላይ መሆኑንና እርምጃው የተወሰደው በሰሜናዊ እስራኤል ላይ ለተተኮሰው የሮኬት ጥቃት ምላሽ ለመስጠት መሆኑን ገልጸዋል። ጥቃቱ የተፈጸመው አዲስ የተኩስ አቁም ስምምነት ከተደረሰ ከጥቂት ቀናት በኋላ መሆኑ ይህ ተሰባሪ የሆነ ሰላም ምን ያህል ጊዜ ሊቆይ ይችላል የሚለውን አዳዲስ ጥያቄዎችን አስነስቷል። እነዚህ ክስተቶች በኢራን ውስጥም ድንገተኛ ምላሽ እንዲፈጠር አድርገዋል። በኢራን የመንግስት ሚዲያዎች መረጃ መሰረት የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት በቤሩት ላይ የተሰነዘረውን ጥቃት ተከትሎ የተወሰነ የአስቸኳይ ጊዜ ስብሰባ አድርጓል። ሪፖርቶች እንደሚያሳዩት ውይይቶቹ የተካሄዱት የተቃውሞ ግንባሮች አንድነት በሚለው ጽንሰ ሀሳብ ላይ ያተኮሩ ቀደም ሲል በወጡ መመሪያዎች ስር ሲሆን ይህ መርህ ውጥረቱ በተለያዩ የቀጠናው ግንባሮች እየቀጠለ ባለበት ሁኔታ በኢራን መሪዎች ዘንድ በተደጋጋሚ የሚጎላ ነው። የኢራን ባለስልጣናትና ከመንግስት ጋር ግንኙነት ያላቸው ሚዲያዎች በቅርብ ወራት ውስጥ በቤሩት ላይ የሚሰነዘሩ ጥቃቶች ሰፋ ያለ ክልላዊ መዘዝ ሊያስከትሉ እንደሚችሉ በተደጋጋሚ ሲያስጠነቅቁ ቆይተዋል። እስካሁን በይፋ የታወጀ አጸፋዊ እርምጃ ባይኖርም የቅርብ ጊዜ መግለጫዎች እንደሚያመለክቱት በሊባኖስ እየተከሰቱ ያሉ ለውጦች በኢራን የደህንነት ተቋማት ከፍተኛ እርከኖች በቅርበት እየተከታተሉ መሆናቸውን ነው። ለጊዜው የተኩስ አቁም ስምምነቱ በቦታው ላይ ቢኖርም በእስራኤል አዳዲስ ጥቃቶች በቴህራን ውስጥ በሚደረጉ አስቸኳይ ስብሰባዎችና የከፋ አጸፋዊ እርምጃ እንደሚወሰድ በሚሰጡ ጠንካራ ማስጠንቀቂያዎች የተነሳ በመላው ቀጠናው ያለው ውጥረት ከምንጊዜውም በላይ ንረቱን አሳይቷል። ኢራን በእስራኤል ላይ የፈጸመችውን የቅርብ ጊዜ የሚሳኤል ጥቃት ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአስቸኳይ ራስን የመግዛት ጥሪ አቅርበዋል። የአሜሪካው ፕሬዚዳንት ቴህራን ተጨማሪ ጥቃቶችን እንድታቆም፣ ወደ ድርድር እንድትመለስና ቀጠናውን ወደ ሰፋ ግጭት ከመግፋት እንድትቆጠብ አሳስበዋል። በመካከለኛው ምስራቅ ያለው ውጥረት አዲስ የኢራን የሚሳኤል ማስወንጨፍና እያደገ የመጣውን የአጸፋ እርምጃ ስጋት ተከትሎ እየጨመረ ባለበት ወቅት ነው ይህ አስተያየት የተሰጠው። ለፎክስ ኒውስ ቃለ ምልልስ የሰጡት ትራምፕ የኢራን የቅርብ ጊዜ ድርጊቶች እየተደረጉ ያሉትን ዲፕሎማሲያዊ ጥረቶች እንደማይረዱ ተናግረዋል። ለቴህራን በቀጥታ ባስተላለፉት መልእክት ትራምፕ ሚሳኤሎቻችሁን ተኩሳችኋል፣ ያ በቂ ነው፣ ወደ ጠረጴዛው ተመልሳችሁ ስምምነት አድርጉ ብለዋል። እነዚህ አስተያየቶች እስራኤልን ኢላማ ያደረጉ አዳዲስ የኢራን የሚሳኤል ጥቃቶች መኖራቸውን የሚገልጹ ዘገባዎች ከወጡ በኋላ ከተሰጡት የትራምፕ እጅግ ግልጽ የሆኑ ህዝባዊ ምላሾች አንዱ ነው። ትራምፕ በተጨማሪም በማለዳው በቤሩት ላይ የተፈጸመውን የእስራኤል ጥቃት ደስተኛ እንዳላደረጋቸውና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በግል እየተነጋገሩ መሆናቸውን ገልጸዋል። ትራምፕ እንደተናገሩት አሁን ኔታንያሁን እየደወልኩለት ነው፣ እናም አጸፋዊ ምላሽ በመስጠት ኢራንን እንዳያጠቃ እየነገርኩት ነው ብለዋል። የዲፕሎማሲያዊ ግፊት የመጣው ወታደራዊ ውጥረቱ ከፍተኛ ደረጃ ላይ ባለበት ወቅት ነው። የኢራን እስላማዊ አብዮታዊ ዘብ ኮር በእስራኤል ላይ ለተፈጸመው አዲስ የሚሳኤል ጥቃት ኃላፊነቱን የወሰደ ሲሆን የቀጠናው ሚዲያዎች በበርካታ ግንባሮች ላይ ወታደራዊ ዝግጁነት መጨመሩን መዘገባቸውን ቀጥለዋል። በተመሳሳይ ጊዜ የአየር ክልል እገዳዎች፣ የበረራ አቅጣጫ መቀየርና የደህንነት ማስጠንቀቂያዎች በተለያዩ የመካከለኛው ምስራቅ ክፍሎች መታየት የጀመሩ ሲሆን ይህም ስለ ደህንነት ሁኔታው እያደገ የመጣውን ስጋት የሚያንጸባርቅ ነው። ኢራን ወደ እስራኤል አዲስ የሚሳኤል ጥቃት ካስወነጨፈች ከጥቂት ጊዜ በኋላ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨር አጭር ነገር ግን እጅግ ጠንካራ መልእክትን በኤክስ ገጻቸው ላይ አስፍረዋል። ዛሬ ማታ ቴህራን መቃጠል አለባት በማለት ይህም በመሪዎቹ በሚዲያዎቹና በተቋማቱ መካከል የሚታየው ለአስጨራሽ ንግግርና ወታደራዊ ግጭት መካከለኛው ምስራቅን ወደ አዲስና አደገኛ የጦርነት ምዕራፍ እያስገባው መሆኑን በማያሻማ ሁኔታ የሚያሳይ ሆኗል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ